ሰላም ውድ የዩኒቨርሲቲ ቻናል ተከታታዮች እንደምን ከረማችሁ? ዛሬ ይዤላችሁ የመጣው በጣም የምትወዱት የምግብ አዘገጃጀት ይሆናል። በጣም ለየት ያለ ጣዕም ነው ያለው። ስለዚህ አብራችሁን ቆዩ። ምግቡን ለማዘጋጀት እዚህ ጋር መጥበሻዬን አገልና ትንሽዬ ዘይት አደርጋለሁ። ያው ዘይት በትንሹ ነው የማደርገው። ከዛ በትንንሹ የተከተፈ ድንች አደርግና ድንቹን እጠብሰዋለሁ ወይም እንዲበስል አደርገዋለሁ። ያው ተጠብሶ ቢበስል ጥሩ ነው ከድናችሁ ከምታበስሉት። እዚህ ጋር ደግሞ አሁን ድንቹ እየበሰለልኝ ነው። በጣም በትንሹ ነው የቀረው። ከዛ የፈረንጅ ቃሪያና ቀይ ሽንኩርት ነው ያደረኩበት። መጠን እንደየፍላጎታችሁ መጠቀም ትችላላችሁ። ድንቹ ብዙ ከሆነ ያው ሌላውን መጠን ከድንቹ ጋር የሚመጣጠን አድርጋችሁ ማድረግ ትችላላችሁ። እዚህ ጋር ደግሞ ቲማቲም ነው የጨመርኩት። ያው ተለቅ ተለቅ አድርጌ ከትፌ ነው የጨመርኩት እኔ በስሱ እና እኔ የተጠቀምኩት ግብአት አንድ መካከለኛ ድንች፣ አንድ ቲማቲም፣ ትንሽዬ ቀይ ሽንኩርት እና ትንሽዬ የፈረንጅ ቃሪያ የተጠቀምኩት። ከዛ ያው ዘይት አድርጌያለሁ፣ ጨው አደረግኩ። አሁን በስሎልኛል። ጨው፣ ቁንዶ በርበሬ አደረግኩበት። ጣዕሙን ቆንጆ ያደርግልናል ቁንዶ በርበሬው። መጨረሻ ላይ ቃሪያ ነው የጨመርኩት ከትፌ ጎረድ ጎረድ አድርጌ ነው የከተፍኩት ቃሪያውን እና እንደምታዩት ድንቹ ያው መብሰል አለበት፣ ግን ሌሎቹ ነገሮች ቃሪያው፣ ሽንኩርቱ ከዛ በኋላ የሚጨምርኳቸው ሌሎቹ ነገሮች ባይበስሉም ችግር የለውም፣ ግን ድንቹ መብሰሉን እርግጠኛ ሁኑ። አሁን እዚህ ጋር መጥበሻዬን አጋልኩና ዘይት ትንሽ ቀባሁት። ከዛ 3 እንቁላል ነው የተጠቀምኩት። እንቁላል ውስጥ ያው ትንሽ ጨውና ትንሽ ቁንዶ በርበሬ አድርጌበታለሁ። ከዛ ቅድም ያዘጋጀነውን አትክልት ያበሰልነውን አትክልት ምንድን ነው የምናደርገው? ልክ እንቁላሉን ካደረግን በኋላ ከ30 ሰከንድ ምናምን በኋላ አትክልቱን ከላይ አስተካክለን እናደርጋለን። ምክንያቱም እንቁላሉ ከበሰለ በኋላ ካደረጋችሁት አንድ ላይ አይጣበቅልንም። ስለዚህ እንቁላሉ ሳይበስል ነው ማለት ነው ማድረግ ያለብን። እንደምታዩት አስተካክየዋለሁ እና ከላይ ቺዝ አደርግበታለሁ። ቺዝ ከሌላችሁ አለመጠቀም ትችላላችሁ፣ ምንም ችግር የለውም። ቺዙን ካረግን በኋላ ደግሞ የድንብላል ቅጠል ከላይ እናደርጋለን። ከዛ እኔ ምንድነው የማደርገው? አሁን እዚህ ጋር ያው አትክልቶቹ እየበሰሉ ናቸው። ስለዚህ የምንጠብቀው እንቁላሉ እስኪበስልልን ብቻ ነው እና ቺዙ ከላይ እስኪቀልጥ። ስለዚህ ቺዙ እንዲቀልጥ ስለምፈልግ እኔ ያው ከድኜዋለሁ። ከዛ 3 ደቂቃ ይበቃዋል። ከ3 ደቂቃ በኋላ እንደምታዩት ቺዙም ይቀልጣል፣ እንቁላሉም ይበስላል። ከዛ ትኩስ ሳይቀዘቅዝ በእንደዚህ አይነት መልኩ መመገብ ይቻላል እና ሰርታችሁ ሞክሩት ነው ብለው። በጣም ልዩ የሆነ ጣዕም ታገኙበታላችሁ። በጣም ነው የምትወዱት። እንደገና ደግሞ ለአዘገጃጀት ቀላል ነው፣ ብዙም ጊዜ አይወስድባችሁም። እንደምትወዱት እርግጠኛ ነኝ። እናንተም ሰርታችሁ ሞክሩት ነው የምለው። ስለተከታተላችሁን እጅግ በጣም አመሰግናለሁ። ላይክ ማድረጋችሁን እንዳትረሱ። ዛሬ ደግሞ ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የደወሉ ምልክት በመጫን ኦል የሚለውን በማጥቆት ቤተሰብ እንድትሆኑ እጋብዛለሁ። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።